ተማሪዎች እንኳን ደህና መጣችሁ። ይህ ቴስታ ማትስ ቲዩብ የተሰኘው ቻናላችን ነው። በዚህ ቻናላችን የብሔራዊ ፈተና የ12ኛ ክፍል ማቴማቲክስ ጥያቄዎችን በቶፒክ ከፋፍለን የምናይበት ነው። በቶፒክ መከፋፈላችን ተማሪዎች በእያንዳንዱ ቶፒክ በየአመቱ ምን ያህል ጥያቄ በምን ያህል ዴብዝ እንደሚመጣና የአጠናን ስታይላቸውን እንዲያስተካክሉ የሚረዳ ነው። ከዚህ በፊት በሴኩዌንስ ኤንድ ሲሪስ በአርቲሜቲክ ኤንድ ሴት ከ2017 ጀምሮ ወደ ኋላ 5 ዓመትና ከዛ በላይ የተሰሩ ጥያቄዎችን አዘጋጅተን አስቀምጠንላችኋል። ተማሪዎች ሄዳችሁ ቴስታ ማትስ ቲዩብ የሚለውን ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉ እጋብዛለሁ። አሁን ደግሞ በዚህ ቪዲዮአችን እና በተከታታይ ከአሁን በኋላ በመለቃቸው ቱቶሪያሎች ከ2017 ወደ ኋላ ያሉትን ከ5 ዓመት በላይ ያሉትን በሪሌሽን ኤንድ ፋንክሽን ላይ ቤዝ ያደረጉ የጥያቄ የብሔራዊ ፈተና ጥያቄ ሶሉሽኖችን አቀርብላችኋለሁ። በቡክሌት በ2017 በቡክሌት ኮድ 295 አንደኛው ጥያቄ ምን ይላል? which one of the following is not a power function ይላል። በዚህ ጥያቄ ላይ ምንድነው እንድታስታውሱ የሚፈለገው የፓወር ፋንክሽንን definition ማለት ነው። So if f of x is a function which has a form of k times x the power of n where n is an element of real number እና k n constant ሆኖ ዲፋይን ይደረጋል ማለት ነው። ስለዚህ n በምታዩበት ጊዜ f of x is equal to x the power of minus 3 over 5 ይላል። ስለዚህ the base is variable መሆን አለበት እንደ ዲፊኒሽኑ። ኤክስፖነንቱ ደግሞ -3 over 5 is an element of real number ነው፣ ትክክል ነው ማለት ነው። ቢን በምታዩበት ሰዓት ደግሞ f of x is equal to square root of 2 times x the power of 3 over 2 ይላል። k ቦታ ላይ ያለችው square root of 2 ኮንስታንት ትክክል ናት። ኤክስፖነንትም 3 over 2 it is an element of real number ትክክል። ሲን በምታዩበት ጊዜ f of x pi is constant k ማለት ነው፣ ስለዚህ ትክክል ነው። and exponent 5 is element of real number, that's correct. ዲን በምናይበት ጊዜ f of x is equal to square root of 3 the power of x over 2 ይላል። you see አሁን ቤዙ ኮንስታንት ራዲካል 3 ነው የሚለው but the definition says k times x the base is variable, the exponent is real number ነው። እዚህ ጋር ግን ቤዙ ኮንስታንት ነው፣ ኤክስፖነንቱ ግን ቫሪያብል ነው። ስለዚህ this is not power function, so the answer is ዲ። ኔክስት ከ2017 በሪሌሽን እና ፈንክሽን ጋር በተያያዘ የወጣው ጥያቄ 9ኛው ነው። ሌት ኤፍ ኦፍ ኤክስ ኤክስ ኪዩብ ፕላስ 2ኤክስ ፕላስ 1 ኤንድ ጂ ኦፍ ኤክስ ኤክስ ስኩዌር ማይነስ 1 ይላል። ቢ ጊቭን ቱ ፖሊኖሚያል ፋንክሽን ይላል። ዘን ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ትሩ ይላል። ስለዚህ ይሄ ኦፕሬሽን ኦን ፋንክሽን ላይ ያለ ጥያቄ ነው። ስለዚህ ተማሪዎች ይህንን እንደዚህ አይነት ጥያቄዎችን ለመስራት you have to be very wise። ስለዚህ የተሰጠነውን እዚህ ጋር ኤፍ ኦፍ ኤክስ ማን ነው? ኤክስ ኪዩብ ፕላስ 2ኤክስ ፕላስ 1 ነው። ጂ ኦፍ ኤክሳችን ደግሞ ኤክስ ስኩዌር ማይነስ 1 ነው። ጂ ኦፍ ኤክሳችን ኤክስ ስኩዌር ማይነስ 1። ስለዚህ ጂ ኦፍ ኤክሳችን ካን ቢ ኤክስፓንድ አዝ ኤክስ ፕላስ 1 እና እንደ ኤክስ ማይነስ 1 ተደርጎ ኤክስፓንድ ይሆናል because it is a difference of two squares። ስለዚህ ኤፍ ኦፍ ኤክስ ኦቨር ጂ ኦፍ ኤክስ ምንድነው የሰጠን? ኤፍ ኦፍ ኤክስ በጂ ኦፍ ኤክስ ተካፍሎ ምንድነው የሚለን? ኤክስ ስኩዌር ፕላስ 1 ኦቨር ኤክስ ማይነስ 1 ይመጣል ነው የሚለን። ያ ማለት ኤክስ ፕላስ 1 ተርም ካንስል አውት ሆኗል ማለት ነው ከሁለቱም ላይ። ኤክስ ፕላስ 1 ኦቨር ኤክስ ፕላስ 1 ተርም ካንስል አውት ሆኗል ማለት ነው። ያ ማለት አሁን ኤክስ ኪዩብ ፕላስ 2ኤክስ ፕላስ 1 ከኤክስ ስኩዌር ፕላስ 1 ታይምስ ኤክስ ፕላስ 1 ጋር እኩል ነው ማለት ነው። ዛት ሚንስ ኤክስ ኢዝ ኢኳል ቱ ማይነስ 1 ኢዝ ፋክተር ኦፍ ኤፍ ኦፍ ኤክስ ነው እያለን ያለው። አሚን ሩት ኦፍ ኤፍ ኦፍ ኤክስ እያለን ያለው። ስለዚህ ኤፍ ኦፍ ማይነስ 1 ኤክስ ማይነስ 1 ሲሆን ዚስ ኢምፕላይስ ኤፍ ኦፍ ኤክስ 0 ነው እያለን ያለው። ኤፍ ኦፍ ኤክስ 0 ነው እያለን። ስለዚህ ኤፍ ኦፍ ማይነስ 1ን በምንሰራበት ሰዓት ማይነስ 1 ኪዩብ ፕላስ 2 ታይምስ ኦፍ ማይነስ 1 ፕላስ 1
ዜሮ መስጠት አለበት እያለን ነው። ግን በምንሰራበት ሰዓት እዚህ ጋር ማይነስ ዋን ማይነስ ቱ ፕላስ ዋን ማይነስ ቱ ነው እንጂ ዜሮ አይደለም። ስለዚህ ኤ ኢዝ ፎልስ ማለት ነው። ስለዚህ ሲስተማቲካሊ ኤክስ ፕላስ ዋን ኤክስ ፕላስ ዋን ተርሞች ካንስል አውት እንደሆኑ እየነገረን ነው። ግን ዛትስ ሮንግ። ምክንያቱም ኤክስ ፕላስ ዋን ኢዝ ኖት ፋክተር ኦፍ ኤክስ ኪዩብ ፕላስ ቱ ኤክስ ፕላስ ዋን ማለት ነው። ቢን በምናይበት ጊዜ ሁለቱን መደመር ነው። ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ ምን ማለት ነው? ኤክስ ኪዩብ ፕላስ ቱ ኤክስ ፕላስ ዋን ስንደምራቸው ፕላስ ቱ ኤክስ ፕላስ ዋን ፕላስ ኤክስ ስኩዌር ማይነስ ዋን ማለት ነው። ስለዚህ ይሄን በምንደምርበት ጊዜ ምንድን ነው የምናገኘው? ዘ ሃይስት ዲግሪ ኤክስ ኪዩብ ፕላስ ኤክስ ስኩዌር ፕላስ ቱ ኤክስ ይመጣል ማለት ነው። ይሄ ነው መልሱ የቢ። ግን እዛ ጋር ምን ሚስ አድርጓል? ፕላስ ቱ ኤክስን ተርም ሚስ አድርጓል። ስለዚህ ዚስ ኢዝ ኖት ዘ አንሰር። ሰብትራክሽኑን ኤፍ ኦፍ ኤክስ የሲ ሚለን ሰብትራክሽኑ ኤክስ ኪዩብ ማይነስ ኤክስ ስኩዌር ፕላስ ቱ ኤክስ ይመጣል ነው የሚለን። ስለዚህ እናቀናንሱ። ኤክስ ኪዩብ ፕላስ ቱ ኤክስ ፕላስ ዋን ማይነስ ዶንት ፎርጌት ቱ ፑት ጂ ኦፍ ኤክስ ኢን ዘ ብራኬት ኤክስ ስኩዌር ማይነስ ዋን ምን እንደሚመጣ እኔ። ስለዚህ ኤክስ ኪዩብ ዘ ሃይስት ዲግሪ ኤክስ ኪዩብ እዚህ ደግሞ ዘ ሰከንድ ሃይስት ዲግሪ ኢዝ ማይነስ ኤክስ ስኩዌር ከዛ ፕላስ ቱ ኤክስ ከዛ እዚህ ፕላስ ዋን አላችሁ እዚህም በማይነስ ታበዙት ፕላስ ዋን ይሆናል ፕላስ ቱ ነው ማለት ነው። ስለዚህ የሲ መልስ ሊሆን የሚችለው ይሄ ነው። በት ኢት ሚስስ ኦልሶ ፕላስ ቱ ተርም ሚስ አድርጓል። ስለዚህ ይሄም ኤክስ ነው። የመጨረሻውን ዲን ቼክ እናድርገው። ፕሮዳክት ነው የሚለን ወይም ዊ መልቲፕላይ ኤፍ ኦፍ ኤክስ ጂ ኦፍ ኤክስ ነው የሚለን። ስለዚህ ኤክስ ኪዩብ ፕላስ ቱ ኤክስ ፕላስ ዋን ታይምስ ኤክስ ስኩዌር ማይነስ ዋን ይሄንን በምናበዛበት ጊዜ ኤክስ ኪዩብ ታይምስ ኤክስ ስኩዌር ኢዝ ኤክስ ሬዝ ቱ 5 ከዛ ኤክስ ኪዩብ ማይነስ ታይምስ ማይነስ ዋን ደግሞ ማይነስ ኤክስ ኪዩብ ይሆናል። ከዛ ቱ ኤክስን ደግሞ ከዛ ስናበዛ ፕላስ ቱ ኤክስ ኪዩብ ተርም ይኖረናል። ቱ ኤክስ ኪዩብ ከዛ ቱ ኤክስ ታይምስ ማይነስ ዋን ኢዝ ማይነስ ቱ ኤክስ then the last one በዋን ስናበዛ ደግሞ ዋን ታይምስ ኤክስ ስኩዌር ኢዝ ፕላስ ኤክስ ስኩዌር ኤንድ ዋን ታይምስ ማይነስ ዋን ኢዝ ማይነስ ዋን። ስለዚህ ይሄን አሬንጅ በምናደርግበት ሰዓት ኤክስ ዘ ፓወር ኦፍ 5 ተርም አለን። ማይነስ ኤክስ ኪዩብ ፕላስ ቱ ኤክስ ኪዩብ ደግሞ ፕላስ ኤክስ ኪዩብ አለን። ከዛ ማይነስ ቱ ኤክስ ፕላስ ኤክስ ስኩዌር አለን። ኤክስ ስኩዌር እናስቀድም። ኤክስ ስኩዌር ማይነስ ቱ ኤክስ ማይነስ ዋን ዚስ ኢዝ ዘ ሪዛልት ኦፍ ዘ ፕሮዳክት ማለት ነው። ስለዚህ ሲሚላር ዊዝ ከዲ ጋር ካለው ሪዛልት ጋር አንድ አይነት ነው። ኤክስ ኪዩብ ፕላስ ኤክስ ኪዩብ አይ ሚን ኤክስ ዘ ፓወር ኦፍ 5 ፕላስ ኤክስ ኪዩብ ፕላስ ኤክስ ስኩዌር ማይነስ ቱ ኤክስ ማይነስ ዋን ሶ ዘ አንሰር ኢዝ ዲ። ስለዚህ ኦፕሬሽን ኦፍ ፋንክሽንስ ተጠንቅቃችሁ ከሰራችሁ ዘ አንሰር ኢዝ ዲ ማለት ነው። ዘ ኔክስት ኩዌስችን ኮንሲደር ዘ ግራፍ ኦፍ ዘ ራሽናል ፋንክሽን ጊቭን ቢለው ይላል። then which one of the following rational function is represented by the above graph ይላል። ስለዚህ ከግራፉ ወደ ራሽናል ኤክስፕሬሽኑ እንድትሄዱ ነው የተፈለገው። ስለዚህ እዚህ ላይ አንዳንድ ኦብዘርቭ ማድረግ ያለባችሁ ነገር ምንድን ነው? አንደኛ ግራፉ it has x intercept and y intercept at the origin አለው። x intercept ስንት ነው? ኤክስ ኢንተርሴፕት 0 ነው። ዋይ ኢንተርሴፕትም 0 ነው። አንደኛ እሱ አላቸው። ሁለተኛ ደግሞ ቨርቲካል አሴምፕቶት አት ኤክስ ኢዝ ኢኳል ቱ ፕላስ ኦር ማይነስ ዋን ላይ አላችሁ። እቺ ፖይንት እና እቺ ፖይንት ማለት ነው። ፕላስ ኦር ማይነስ ዋን ላይ አላችሁ። ምክንያቱም ማይነስ ዋን ማይነስ ቱ ዋን ቱ ስለሚል ዋን ላይ እንደሆነ ግልጽ ነው። ሆሪዞንታል አሴምፕቶቱ ደግሞ at y is equal to 0 ላይ ሆሪዞንታል አሴምፕቶት አላችሁ እና ቢሄቪየሩ ደግሞ as x approach to infinity as x approaches to plus or minus infinity ወደ ኢንፊኒቲ ሲሄድ x this implies y ወዴት ይሄዳል? y ወደ 0 ነው የሚሄደው። both sides ወደ 0 ነው የሚሄደው።
ስለዚህ እነዚህን የሚያሟላ ከኦፕሽኖቻችን ካገኘን መልሱ ይሆናል ማለት ነው። ስለዚህ ኤፍ ኦፍ ኤክስ የመጀመሪያውን ለምሳሌ ኤን በምታዩበት ሰዓት ኤ ኤፍ ኦፍ ኤክስ ኤክስ ስኩዌር ኦቨር ዋን ማይነስ ኤክስ ስኩዌር በምታዩበት ሰዓት እንግዲህ ኢንተርሴፕቱ ዜሮ ላይ ነው። ሌሎች ብሄቪየሮችን ቼክ ማድረግ እንችላለን። ቨርቲካል አሲምፕቶት የኤ ቨርቲካል አሲምፕቶቱ ዋን ማይነስ ኤክስ ስኩዌር ኢዝ ኢኳል ቱ ዜሮ ነው። ዛት ኢዝ ኤክስ ስኩዌር ኢዝ ኢኳል ቱ ዋን ሆኖ ኤክስ ኢዝ ኢኳል ቱ ፕላስ ኦር ማይነስ ዋን ትክክል ነው። ይሄኛውን በምታዩበት ሰዓት ትክክል ነው። አሲምፕቶቱን በምታዩበት ሰዓት በት ናው ቢሄቪየሩ አዝ ኤክስ አፕሮች ቱ ኢንፊኒቲ ዋይ ምን ይሆናል የሚለውን ማየት አለባችሁ። የኤ ላይ አዝ ኤክስ አፕሮችስ ቱ ፕላስ ኦር ማይነስ ኢንፊኒቲ ቢሄድ ዋት ዊል ሃፕን ቱ ዋይ የሚለውን አሁን ይሄንን ኤክስ ስኩዌር ለሌሎቹም ተከታታይ የምንጠቀመው ነው። ኤክስ ስኩዌር ኦቨር ዋን ማይነስ ኤክስ ስኩዌር የሚለውን በኤክስ ኦቨር ኤክስ ስኩዌር ኦቨር ኤክስ ስኩዌር ማብዛት እንችላለን። በኤክስ ስኩዌር ኦቨር ኤክስ ስኩዌር። ስለዚህ ይሄ ማለት ምን ማለት ነው? ኤክስ ስኩዌር ለዲኖሚኔተሩ ብቻ ኤክስ ስኩዌር ኦቨር ኤክስ ስኩዌር ኦቨር ዋን ማይነስ ኤክስ ስኩዌር ኦቨር ኤክስ ስኩዌር ማድረግ ይችላለሁ ማለት ነው። ለሌሎቹም እንደዚህ ኦብዘርቭ ለማድረግ እንዲመቸን ኤክስ እየጨመረ ሲሄድ ለዋይ ምን ይሆናል የሚለው ማለት። ስለዚህ ኤክስ ስኩዌር ኦቨር ኤክስ ስኩዌር ኢዝ ዋን ነው። ለታችኛው ዋን ማይነስ ኤክስ ስኩዌር ራሱ ዋን ማይነስ ኤክስ ስኩዌር አሚን ዋን ኦቨር ኤክስ ስኩዌር ነው። ማይነስ ኤክስ ስኩዌር ኦቨር ኤክስ ስኩዌር ደግሞ ማይነስ ዋን ነው። ስለዚህ እቺ ኤክስ እየጨመረች ስትሄድ ለዋይ ምን ይሆናል የሚለውን ኦብዘርቭ እንድናደርግ አቀማመጡን እንትን ብለነው ነው። ስለዚህ ዋን ኦቨር ኤክስ ስኩዌር ተርም ኤክስ እየጨመረ ሲሄድ ወደ ዜሮ ስለሚሄድ ዋን ኦቨር ማይነስ ዋን ይሆናል። ስለዚህ ዚስ ተርም ዚስ ኤክስፕሬሽን ጎስ ቱ ማይነስ ዋን ማለት ወደ ማይነስ ዋን ይሄድ። ግን የኛ ያልነው ምንድነው? አዝ ኤክስ አፕሮች ቱ ፕላስ ኦር ማይነስ ኢንፊኒቲ ዋይ ወደ ዜሮ ይሄዳል ነው ያልነው። ስለዚህ ኤ ሮንግ ነው ማለት ነው። ቢን ቼክ እናድርግ። ቢ ምን ይላል? ኤክስ ኦቨር ኤክስ ስኩዌር ማይነስ ዋን ይላል። ስለዚህ ለዚህ ኤክስ ኢንተርሴፕቱ ዜሮ ነው። ምክንያቱም ቀጥታ ዜሮ ብትተኩ ዜሮ ኦቨር ማይነስ ዋን ይሆንና ዜሮ ነው የሚሆነው። ስለዚህ ኤክስ ኢንተርሴፕት ዜሮ፣ ዋይ ኢንተርሴፕትም ዜሮ ነው። ኦሪጅን ላይ ኢንተርሴፕት አለን። ስለዚህ ዜሮ ዜሮ ላይ ኢንተርሴፕት አለው። ሌላው ምንድን ነው? ሆሪዞንታል አሲምፕቶቱ ዜሮ ነው። ኦፍ ኮርስ ዘ ዲግሪ ኦፍ ዘ ዲኖሚኔተር ኢዝ ግሬተር ዛን ዘ ዲግሪ ኦፍ ዘ ኑሜሬተር ሲሆን ዋይ ኢዝ ኢኳል ቱ ዜሮ ሆሪዞንታል አሲምፕቶት ይሆናል። ሌላው ምንድን ነው? ቢሄቪየር አዝ ኤክስ አፕሮችስ ቱ ፕላስ ኦር ማይነስ ኢንፊኒቲ ዋት ዊል ሃፕን ቱ ዋይ ማለት ነው። ስለዚህ አንደኛው ላይ ባደረግነው መሰረት ይሄ ኤክስፕሬሽን ኤፍ ኦፍ ኤክስ ምን ይሆናል ማለት ነው? በሃይስት ዲግሪው ነው ማካፈል ያለብን ሁለቱንም። ሃይስት ዲግሪው የኤክስ ኦቨር ኤክስ ስኩዌር ማይነስ ዋን ከኑሜሬተሩም ዲኖሚኔተሩም ኦብዘርቭ ስናደርግ ኤክስ ስኩዌር ነው። ስለዚህ ኤክስ ኦቨር ኤክስ ስኩዌር ዋን ኦቨር ኤክስ ይሰጠናል ለኑሜሬተሩ ብቻ ማለት። ዲኖሚኔተሩም በኤክስ ስኩዌር ስናካፍለው ዋን ማይነስ ዋን ኦቨር ኤክስ ስኩዌር ይሆናል። ስለዚህ አዝ ኤክስ አፕሮች ቱ ኢንፊኒቲ ዋን ኦቨር ኤክስም ወደ ዜሮ ይሄዳል፣ ዋን ኦቨር ኤክስ ስኩዌርም ወደ ዜሮ ይሆናል። ሰው ዚስ አፕሮችስ ቱ ዜሮ ትክክል ነው ማለት ነው። አሲምፕቶት አሚን ቨርቲካል አሲምፕቶት በምናይበት ሰዓት ቨርቲካል አሲምፕቶት ዲኖሚኔተሩን ዜሮ ማድረግ ስለሆነ ቨርቲካል አሲምፕቶት ለማግኘት ኤክስ ስኩዌር ማይነስ ዋን ኢዝ ኢኳል ቱ ዜሮ ነው። ስለዚህ ዚስ ኢምፕላይዝ ኤክስ ኢዝ ኢኳል ቱ ፕላስ ኦር ማይነስ ዋን ነው። ትክክል። ስለዚህ ቢ ሁሉን ነገር ያሟላል። ኢት ኢዝ ዚ አንሰር። ሲን በምታዩበት ሰዓት ኤክስ ኦቨር ኤክስ ስኩዌር ፕላስ ዋን ሲምፕሊ እሱ መልስ እንዳልሆነ በቨርቲካል አሲምፕቶት ማየት እንችላለን። ኤክስ ኦቨር ኤክስ ስኩዌር ፕላስ ዋን ነው የሚለን። ስለዚህ ፎር ሰች ታይፕ ኦፍ ራሽናል ኤክስፕሬሽን ዘ ዲኖሚኔተር ዊል ኔቨር ቢ ዜሮ። ስለዚህ ይሄ ሮንግ ይሆናል ማለት ነው። ምክንያቱም ኤክስ ስኩዌር ፕላስ ዋን ምንድነው ሁል ጊዜ ዲፈረንት ፍሮም ዜሮ ነው። እኛ ግን ፕላስ ኦር ማይነስ ላይ ቨርቲካል አሲምፕቶት አለን። የዲ ከኤ ጋር ዘ ሴም ነው። ዲያችን የሚለው ምንድነው? ኤክስ ስኩዌር ኤፍ ኦፍ ኤክስ ምንድነው ይላል?
ግራፉ ሪፕሬዘንት የሚያደርገው ኤክስ ስኩዌር ኦቨር ኤክስ ስኩዌር ማይነስ ዋንን ነው ይላል። ግን ቢሄቪየሩን ቀጥታ ብናየው አዝ ኤክስ አፕሮችስ ቱ ኢንፊኒቲ አዝ ኤክስ አፕሮችስ ቱ ፕላስ ኦር ማይነስ ኢንፊኒቲ ሲሆን ይሄ ኤክስፕሬሽን ምንድን ነው የሚሆነው? ዋን ኦቨር ዋን ማይነስ ዋን ኦቨር ኤክስ ስኩዌር ነው። ቅድም እንዳልኳችሁ በኤክስ ስኩዌር ተርም ሁሉንም ስናካፍለው ይህንን ነው የምናገኘው። ስለዚህ አዝ ኤክስ አፕሮች ቱ ፕላስ ኦር ማይነስ ኢንፊኒቲ ይሄ ወደ አንድ ነው የሚሄደው እንጂ ወደ ዜሮ አይሄድም ማለት ነው። ስለዚህ ኦል ዚ አዘርስ አር ሮንግ ዋን ዌይ ኦር አናዘር ሮንግ ናቸው፣ ግን ዲ ፉልፊል ያደርጋል ማለት ነው። ስለዚህ ከግራፉ ተነስታችሁ መጀመሪያ ኢንተርሴፕቶቹን ቢሄቪየሩን እና ቨርቲካል እና ሆሪዞንታል አሳይንቱት። ኦፍ ኮርስ ኦድ ፈንክሽን ነው። ተጨማሪ ሌላ ኦብዘርቭ ማድረግ ያለባችሁ ይሄ ኦድ ፋንክሽን ነው። ኦድ ፋንክሽን ስንል ምን ማለታችን ነው? ኤፍ ኦፍ ማይነስ ኤክስ ኢዝ ኢኳል ቱ ማይነስ ኤፍ ኦፍ ኤክስ ጋር እኩል ነው ማለት ነው። ያ ምን ይነግረናል? ኢት ኢዝ ሲሜትሪክ አባውት ዘ ኦሪጂን ኖት ኢት ኢዝ አባውት ዘ ዋይ አክሲስ። እንደዛ የሚሆነው ኢቭን ፋንክሽን ነው። ስለዚህ ሲሜትሪክ ዊዝ ዘ ኦሪጂን ነው። ኦሪጂኑን ክሮስ አድርጓት ሲሜትሪካሊ ማለት ነው። ስለዚህ the answer is B. In the next question number 20 from the same year ከ2017 ባለፈው ዓመት ከወጣው ማለት ነው። ምን ይላል? which one of the following statement is true about relation? So relation is a basic thing to define even function ታውቃላችሁ። ስለዚህ relation it is based on two sets. It is a Cartesian product of two sets እና ከዛ ሰብሴት አውጥተን የምናገኘው ማለት ነው። ስለዚህ ኤ ምን ይላል? the domain and range of a relation are equal ይላል። this is not always እውነት ሊሆን የሚችል ነገር አይደለም። ምክንያቱም if you have set relation አንድ ሪሌሽን ኤግዛምፕል እንውሰድ። ሪሌሽናችን ለምሳሌ 1 2 2 3 እና 3 4 ያለ አንድ y is equal to በx ፕላስ 1 የሚገለጽ አንድ ፋንክሽን ሪሌሽን ይኑረን። የዚህ ሪሌሽን ዶሜኑ ምንድን ነው? ዶሜን ኦፍ አር ማናቸው? ዘ ፈርስት ኮምፖነንትስ 1 2 3 ናቸው። ሬንጃችን ግን ሬንጅ ኦፍ አር ምንድን ነው የሚሆነው? ኦል ዘ ሰከንድ ተርሞች ማለት ነው። ሪሌሽን ሬንጁ ምን ይሆናል? 2 3 4 ይሆናል። ስለዚህ they are different. It is not always true that domain and range are equal የሚለው wrong ነው። And the second one, the range of a relation is the set of all its first coordinates ይላል። ያው እዚህ ላይ እንዳየነው ሬንጅ ሰከንድ ኮምፖነንት ነው እንጂ ፈርስት ኮምፖነንት አይደለም። ሲም the domain of a relation is the set of all its second coordinate ይላል። ስለዚህ ዶሜን ከሆነ ፈርስት ነው እንጂ የሚሆነው ሰከንድ አይሆንም። ስለዚህ ቢና ሲም ቀያይሯቸዋል ማለት ነው። ዲንን ሪሌሽን ፍሮም ኤ ቱ ቢ ኢዝ ኤኒ ሰብሴት ኦፍ ኤ ክሮስ ቢ ፎር ነን ኢምፒቲ ሴትስ ኤ ኤንድ ቢ። ይሄ ዘ ራይት ዲፊኒሽን ኦፍ ሪሌሽን ነው። ስለዚህ ዲ ምን ይላል? ኢፍ ዩ ሃቭ ቱ ሴትስ አሁን 1 2 የያዘ ዘ ፈርስት ሴት ቢኖራችሁና ዘ ሰከንድ ሴት ደግሞ ቢ ኢዝ ኢኳል ቱ ኤ ቢ ቢሆን ስለዚህ ዘ ካርቴዥያን ፕሮዳክት ኤ ክሮስ ቢ ማለት ምን ማለት ነው? ኤ ክሮስ ቢ ኢዝ 1 ኤ ኢት ኢዝ ሴት ኦፍ ኦርደር ፔር ስለሆነ 1 ቢ ሁሉንም ሪሌት ታደርጋላችሁ 2 ኤ እና 2 ቢ ይሆናል ማለት ነው። ስለዚህ ዚስ ኢዝ ኤ ክሮስ ቢ ስለዚህ ኤኒ ሰብሴት ኦፍ ዚስ ኤ ክሮስ ቢ ኢዝ ሪሌሽን። ለምሳሌ R1 ኢዝ ኢኳልስ ቱ 1 ኤን እና አዝ አን ኦርደር ፔር ሴት ኦፍ ኦርደር ፔር 1 ኤን እና 2 ቢን መውሰድ እችላለሁ። ዚስ ኢዝ ሪሌሽን። እንደገና R2 ደግሞ ሌላ ማንን መውሰድ እችላለሁ? 1 ቢ ኤኒ ሰብሴት ኦፍ ዛት ካርቴዥያን ፕሮዳክት 2 ቢ ይሄ አናዘር ሪሌሽን ማለት ነው። ስለዚህ ሪሌሽን ኢዝ ሰብሴት ኦፍ ኤ ክሮስ ቢ የሚለው ትክክል ነው። ዚ አንሰር ኢዝ ዲ ማለት ነው። And the next question, which one of the following expression is the correct decomposition of the rational expression 2x minus 3 over x square plus x minus 2 ይላል። ስለዚህ ይሄኛው
ፓርሻል ፍራክሽን ዲኮምፖዚሽን ዲኖሚኔተሩን አዘ ሊኒየር ፋክተር መጻፍ አለብን መጀመሪያ የተሰጠን እንትን ራሽናል ኤክስፕሬሽን ምንድን ነው? 2x ማይነስ 3 ኦቨር ኤክስ ስኩዌር ፕላስ ኤክስ ማይነስ 3 ነው። ይህንን አዝ ኤ ኦቨር ሳም ሊኒየር ኤክስፕሬሽን ፕላስ ቢ ኦቨር ሳም ሊኒየር ኤክስፕሬሽን አድርገን መጻፍ አለብን ማለት ነው። ስለዚህ እዚህ ጋር አንድ ሊኒየር ኤክስፕሬሽን እንጽፋለን፣ እዚህ ጋር አናዘር ሊኒየር ኤክስፕሬሽን። ይህን ለማድረግ ምን ማድረግ አለብን? ኤክስ ስኩዌር ፕላስ ኤክስ ማይነስ 2 የሚለውን ዲስ ኢዝ ማይነስ 2 ይሄ ማይነስ 2 ነው። ይሄንን ተርም አዝ ሊኒየር ፕሮዳክት መጻፍ አለብን። ስለዚህ ይሄ ኳድራቲክ ኤክስፕሬሽን ነው። ስለዚህ ሰሙን ቢ የሚሰጥ ሰም ዋን የሆነ ፕሮዳክት ደግሞ ኤ ታይምስ ሲን የሚሰጥ ቁጥሮች እንፈልጋለን መጀመሪያ። ይሄኛው ሲደመር አንድ ሲባዛ ደግሞ ማይነስ 2 የሚሰጡን ቁጥሮች ማን ናቸው? 2 እና ማይነስ 1 ናቸው። ስንደምራቸው ፖዚቲቭ ዋንን ይሰጡና ስናባዛቸው ማይነስ። ስለዚህ ያ ምንን ይሄኛውን ኤክስፕሬሽን በምን አይነት መልኩ እንድንጽፈው ይረዳናል ማለት ነው። ኤክስ ፕላስ 2 ታይምስ ኤክስ ማይነስ 1 በዚህ ፎርም እንጽፋለን። ስለዚህ ለኤ ዩ ካን ራይት ኤክስ ፕላስ 2 አዘ ዲኖሚኔተር ኤክስ ፕላስ 2 እና ለቢ ደግሞ ኤክስ ማይነስ 1ን መጠቀም ትችላላችሁ ማለት ነው። ስለዚህ ዲኖሚኔተሩን አዘ ሊኒየር ፋክተር ጻፍ ነው ማለት ነው። ከዛ በኋላ የኤ እና የቢን ዋጋ ፈልገን አዘ ሰም ኦፍ ቱ ራሽናል ኤክስፕሬሽን ጻፍ ነው ማለት ነው። ዛትስ ኮልድ ራሽናል ዲኮምፖዚሽን ፓርሻል ፍራክሽን ዲኮምፖዚሽን ይሆንልናል ማለት ነው። ስለዚህ ይህንን የኤ እና የቢ ዋጋ ለማግኘት ከቨር አፕ ሜተድ የሚባል አለ። እሱ ሲምፕል ያደርግልናል። ከቨር አፕ ሜተድ ምን ማለት ነው? የኤን ቫሊዩ ለማግኘት የኤን ዲኖሚኔተር ከቨር ማድረግ ማለት ነው። የቢን ለማግኘት ደግሞ የቢን ዲኖሚኔተር ከቨር ማድረግ ማለት ነው። ስለዚህ ኤ ኢዝ ኢኳል ቱ አሁን ኤ ኢዝ ኢኳል ቱ ኤን ዜሮ የሚያደርግ ቁጥር የኤን ዲኖሚኔተር ዜሮ የሚያደርግ ቁጥር ማይነስ 2 ነው። ስለዚህ እቺን ከቨር ብናደርጋት ምን ተርም ይኖረናል? ማይነስ 2 ሲሆን ኤም ኤክስፕሬሽን ኤክስ ፕላስ 2 ታይምስ ኤክስ ማይነስ 2 ስለሆነ ይሄ ዘ ሆል ዜሮ ይሆናል። ኤ ኢዝ ኢኳል ቱ 2ኤክስ ማይነስ 3 ኦቨር ኤክስ ማይነስ 1 ዊዝ the value of x with x is equal to minus 2 ይሆናል ማለት ነው። ስለዚህ እዚህ ሲምፕላይዝ የኤ ዋጋ ምን ይሆናል ማለት ነው? ማይነስ 2 ሲሆን 2 ታይምስ ማይነስ 2 is ማይነስ 4 ማይነስ 3 ማይነስ 7 ይሆናል። ስለዚህ የታችኛው ደግሞ ማይነስ 2 ማይነስ 1 ማይነስ 3 ይሆናል ማለት ነው። የኤ ዋጋ 7 ኦቨር 3 ሆነ ማለት ነው። the value of a is 7 over 3 ቢን ደግሞ የቢን ዋጋ ለማግኘት የቢን ዲኖሚኔተር ከቨር ማድረግ አለብን። እሱን ከቨር በምናደርግበት ሰዓት ዘ ኑሜሬተር ኢዝ ዘ ሴም 2x ማይነስ 3 እችኛዋ ማለት የጀነራል ራሽናል ኤክስፕሬሽኑ ኑሜሬተር ማለት ነው። ምክንያቱም ዲኖሚኔተሩ ኤክስ 1 ወይም ደግሞ ኤክስ ማይነስ 2 በሚሆንበት ጊዜ ይሄ ዜሮ ስለሚሆን ማለት ነው። ስለዚህ አሁን ቢ ማለት 2x ማይነስ 3 ኦቨር የኤ ዲኖሚኔተር ማለት ነው ኤክስ ፕላስ 2 ዊዝ አሁን የቢን ዲኖሚኔተር ዜሮ የሚያደርገው ማለት ነው ዊዝ ኤክስ ኢዝ ኢኳል ቱ 1 ሶ ዚስ ኢምፕላይዝ ቢ ምን ይሆናል ማለት ነው ኤክስ 1 ሲሆን ማይነስ 1 ኦቨር 3 ይሆናል ማለት ነው። ስለዚህ ይሄንን አሬንጅ አድርገን ኤ እና ቢ ውስጥ እንከታለን። ስለዚህ 2x ማይነስ 3 ኦቨር ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ያልነው ኤክስፕሬሽን ምን ይሆናል ማለት ነው? የኤ እና የቢን ዋጋ ስንጨምራቸው ማይነስ 1 ኦቨር ለኤ ስንተካ ዲኖሚኔተሩ በ3 ይባዛል ማለት ነው። 3x ፕላስ 6 ማለት ነው። የቢ ደግሞ የኤ ዋጋ ስንት ነው? 7 ኦቨር 3 ነው። የኤ ዋጋ 7 ኦቨር 3 ነው። 7 ኦቨር 3x ፕላስ 6 ማለት ነው። 3x ፕላስ 6 ማይነስ 1 ኦቨር 3x ማይነስ 3 ማለት ነው። ስለዚህ ይሄ በሌላ
ኔጌቲቭን በቀኝ በኩል ያለውን ማስተካከል እንችላለን። 7 ኦቨር 3x + 6 በ-1 ኦቨር -1 የቀኙን ስናበዛው ፕላስ 1 ኦቨር ዲኖሚኔተሮቹ ይቀያየራሉ 3 - 3x ሲሆን፣ ስለዚህ ከዚህ ኤክስፕሬሽን ጋር ተመሳሳይ የሚሆነው ቢ ላይ ያለው ኤክስፕሬሽን ማለት ነው። 7 ኦቨር 3x + 6 ፕላስ 1 ኦቨር 3 - 3x። ስለዚህ የኮሚቴቲቪቲ ሩል አፕላይ ስናደርግ ይሄኛውን እናገኛለን ማለት ነው። the answer is B ማለት ነው። and the next question is what is the equation of a line passes through -2 5 and slope 1 over 2 ይላል። ይሄኛውን ለመስራት ስሎፕ ኢንተርሴፕት ፎርም በስሎፕ ኢንተርሴፕት ፎርም የተጠየቀ ነው ማለት ነው። ስለዚህ ይሄኛውን ስሎፕ ኢንተርሴፕት ፎርሙላውን ያው ማስታወስ አለባችሁ። ስሎፕ ኢንተርሴፕት ፎርም እንዴት ነው የሚጻፈው? y - y ኖት is equal to ስሎፕ ታይምስ x - x ኖት ነው። where x ኖት and y ኖት are the points given እነዚህ ማለት ነው። x ኖት y ኖት። ስለዚህ ቀጥታ እንተካለን። አሁን y - y ኖታችን ማን ነው? 5 ነው። 5 is equal to ስሎፓችን 1 over 2 ነው ኢንቱ ኤክስ ማለት ኤክስ ራሱ ቫሪያብል ነው። ኤክስ ኖት ደግሞ -2 ነው። ስለዚህ ማይነስ ታይምስ -2 + 2 ይሆናል ማለት ነው። ሶ ዚስ ኢምፕላይዝ y is equal to y ለብቻ ማድረግ እንችላለን፣ ግን አቀማመጡ መጨረሻ ላይ አሬንጅ ማድረግ አለብን። ሶ y is equal to 1 over 2x 5 ወደዛ ይወዳል፣ ይሄ 1 ይሆናል። ስለዚህ +6 ይሆናል። ይሄኛው ስታንዳርድ ፎርም ነው። በጀነራል ፎርም ስናስቀምጠው ይሄንን ሁሉንም በዋይ ብናበዛቸውና ወደ ግራ ብናረጋቸው 2y - x ፕላስ -12 ምክንያቱም -6 ወደ ግራ ሲመጣ -6 ይሆናል። በ2 ሲባዛ -12 is equal to 0 ይሆናል። ስለዚህ ይሄ ትክክለኛው ኢኩዌሽን ኦፍ ዘ ላይን ነው። ይሄን መልስ ነው ማለት ነው። ስለዚህ እዚህ ጋር ምንድነው ኦብዘርቭ ማድረግ ያለባችሁ? አንደኛ ኢኩዌሽኑን ታገኛላችሁ፣ ግን ከስታንዳርድ ፎርም ወደ ጀነራል ፎርም መቀየራችሁንም ማረጋገጥ አለባችሁ ማለት ነው። ስለዚህ ይሄኛውን አግኝታችሁ እዚህ ውስጥ አጣችሁት ማለት መልስ የለም ማለት አይደለም። ስለዚህ በጀነራል ፎርም መቀየር መርሳት የለባችሁ ማለት ነው። ስለዚህ ተማሪዎች በሪሌሽን ኤንድ ፋንክሽን ላይ የምንሰራቸውን ጥያቄዎች እንቀጥላለን። ይህንን ቴስታ ማስ ቲዩብ የሚለውን ቻናል ላይክ፣ ሼር እና ሰብስክራይብ እንድታደርጉ እጋብዛችኋለሁ። ተመሳሳይ የሆኑ ጥያቄዎች በተከታታይ ሁኔታ እንለቃለን። ከሁሉም ቶፒኮች ከበር የምናደርግበት ይሆናል። አሁን ለዚህ ለ2018ም ፈተና የሚረዷችሁን ጥያቄዎች ተጨማሪ ብዙ ጥያቄዎች የምንሰራበት ጊዜ ይኖረናል። ስለዚህ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። መልካም ጊዜ